አውቃለሁ እኮ እንደደከመሽ ሁሉም ነገር ይገባኛል። ስሜትሽ ሳይረዳኝ ገብቶኛል። እውነት ገብቶኛል። ከቤተሰብ ጋርም ሰላም አይደለሽ። እንደገና እሱ ትቶሽ ሲሄድ ብዙ ነገር ውስጥሽ እንዳለ አውቃለሁ። ወዲፍጆ ገባ አይደል? ወዲፍጆ የቱ ቴጂ ቤዛ አይሆንም። እባክሽ ለኔ ስትይ ኧረ እባክሽ ተለመኝ። ይሄኔ ልቀቀኝ። ታላቅሽ አይደለም። እሺ ልቀቀኝ። እሺ ማን አየልኝ ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ልጅ እንዴት ነው የትም ቦታ መሄጃ ሳይኖርሽ የትም አትሄጂም። ይሄን የምወርቅበትን ምንም ልበትን የሚባል ነገር የለም። ቤዚ ጓደኛዬ እኮ ነሽ፣ እህቴ ነሽ። እንደዚህ የሚባል ነገር የለም። እውነት እኔ አልፈቅድም። የፈለገ እኔ ደብድበሽ የምትወጪኝ ከሆነ እሺ፣ እኔ ሁሉ ነገር ጨርሻለሁ። ቤዛችን ላይ ልብሳችን ይሄን ማርያም ነው ምርዴ ነው። እኔ እዚህ መቆየት አንቺ ከዚህ ቤት አትወጪም። እንግዲህ ይሄን አስጨርሰኝ በቃ። እኔ እዚህ መቆየት እዚህ መሆን አልፈልግም። ኢቭን እሱን የሚያስታውሰኝ ነገር ምንም በቃ በጣም እየደከመኝ እየሰለቸኝ ነው ያለው እና እዚህ በቆየው ያህል በቃ እማይሆን ቁስል እየቀሰቀስኩ ነው ያለሁት። ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላማችሁ በዘዘት ይበል። ያው ትንሽም አይባልም ብዙ ጠፍቻለሁ። አንድ 3 ቀን 2 ቀን ጠፍቻለሁ። ያው ትረዱኛላችሁ ብዬ አሁን ላይ ካሜራ ይዞ መጥቶ ያለሁበትን ስሜት እንዲህ ነው ብዬ ማስረዳት የምችልበት ሁኔታ አልነበርኩም። ያው አሁን ሁላ በጣም ከራሴ ጋር ታግዬ ይሆናላ። በጣም ከራሴ ጋር መስራት አለብኝ የለብኝም። ምክንያቱም ብዙ ሰዎች እየተጨነቃችሁ ነው። ቴክስት የሚያደርጋችሁልኝ ሰዎች አላችሁ። ያው ትረዱኛላችሁ። አሁን ላይ ያለሁበት ሁኔታ ሶሻል ሚዲያ ላይ መውጣት አልፈለግኩኝም። በቃ ትንሽ ቢያንስ ሪላክስ ላድርግ። በቃ በጣም የሆነ ያልመጣሁባቸው ጊዜያቶች በጣም የሚያስጠሉ የብቸኝነት ተጨንቃችሁን ብዙ ነገር ያላችሁን ሰዎች ያላችሁ ስሜት የገብታችሁ እንዴት እንደሚያደርገኝ ያው አሁን ሁላ ለመጠንከር እያሳኩ ነው። ማለት ምንም አማራጭ የለኝም። ምንም ባደርግ ምንም ብሆን ነገሮችን ማስተካከል አልቻልኩም። ኢቭን እንደምታዩት ነው። አንድ ሰው ማስቀረት አልቻልኩኝም። ያኔ የምለውን የማፈቅረውን ሰው ሁላ ማስቀረት አልቻልኩም እና ስሜቱ በጣም ነው የሚያስጠላው። በጣም ከባድ ስሜት ነው። በቃ ያስጠላል። እና አንድ የተናገርኩት ነገር አለ። ያኔ ያ ቃሌ ነው፣ ልለውጥ አልችልም። ምክንያቱም ቢያንስ እኔ ለሱ ብዬ የሆነ ነገር እጥራለሁ፣ ለሱ የሆነ ነገር አደርጋለሁ። እሱ ቢያንስ ለኔ ብሎ የፈለገ ነገር ቢሆን ከምትወዱ ሰው አይበልጥም። ደግሞ እኔ ብያለሁ፣ የእውነት ነው የምላችሁ፣ ተናግሬያለሁ። ያኔ ማለት ሌላ ጊዜም እንድታውቁት አንድ ሰው ካዘነባችሁ፣ አንድ ሰው ካለቀሰባችሁ፣ አንድ ሰው ተው ይቅርባችሁ እያል አንድ ነገር ካደረጋችሁ ማርያምን አይሳካላችሁም። በቃ እኔ ምዬ ማለት ነው። ምክንያቱም ከዚህ በፊት አጋጥሞኝ ያውቃል። በቃ የሆነ ሰውን አማረራችሁ የምታደርጉት ነገር መቼም ስኬት ላይ የሆነ ስኬታማ አትሆንም። ማለት አሁን እኔ እንደዚህ ስል እሱ እንዳይሳካ እሱ የተሻለ ነገር እንዳይኖረው አይደለም። ከማንም በላይ እድገቱን እፈልገዋለሁ። የተሻለ ነገር ሲሆን የተሻለ ቦታ ላይ ሲደርስ በጣም ነው ደስተኛ የምሆነው። ግን የሆነ በጣም የሚያስጠላ ስሜት እንዲሰማኝ ያደረገኝ ቢያንስ የሆነ ነገር ስትጀምሩ ትናገራላችሁ። ገባችሁ አይደለ? ኢቭን እኔ ነኝ ያለሁት እዚህ ጋር ምንም ነገር ማስረዳት ካለበት ለእኔ ነው። ተባብረን የሆነ ነገር ማድረግ ካለብን እኔ ግን ያወቅኩት በቃ እሱ ሳይነግረኝ ባለቀ ሰዓት ኢቭን ስልኩን ባላየው ሁላ ምንም ነገር አላውቅም ማለት ነው። በቃ የሆነ ስልኩን አንስቼ እንዲህ ይሄ ነገር ቼክ ባላረግ በቃ እንደምታዩት ነው ነገሩ። መናገር ሁላ አይጠበቅብኝም። ነገሩ የክቡ ፍጥን ያለና ያ ነገር በጣም አናዶኝ አዝኜበት እንዳይሳካለት ፈልጋለሁ። አላሽም። ምክንያቱም እኔ ከክፋት አንጻር ምናምን አይደለም። በቃ እንዳልኩት ነው። እኔ ማንም የለኝም ከሱ ውጭ አብሮኝ የሚሆን ማንም የለም። በቃ የሆነ እንደሱ የሚሆንልኝ ሰው የለም። ብቻዬን ነው። እንግዲህ ግን ባይዚ እንደዚህ አይነት ፈተና ሲገጥም በጣም ለመልካም ነገር ነው፣ ጥሩ ነገር ነው። ጥንካሬን ትማሩበታላችሁ። ነገሮች ከሰው ውጭ ማድረግ እንዳለባችሁ በቃ ብቻችሁን አስቡት። አሁን እኔ እዚህ ቤት ውስጥ ብቻዬን ነኝ። እኔ አልዋሻችሁ፣ በጣም ነው የሚያስጠላው። በቃ ማለት ክላስ አለብኝ፣ ከክላስ መልስ እገባለሁ፣ ተኛለሁ። በቃ ላይፌ የሆነ ተደጋጋሚ የሆነ በጣም የሚያስጠላ ስሜት ውስጥ ነው እየገባ ያለሁት። ኢቭን እዚህ የሚያክል ቤት ውስጥ ሁላ
እየሆንኩኝ ደስተኛ እየሆንኩ አይደለም። በጣም እየተሰማኝ በጣም እየደበረኝ ነው ያለው እና ያው ዛሬ የመጣሁት አንደኛ ነገር ደህና መሆኔን ልነግራችሁ ነው። በጣም የተጨነቃችሁ ሰዎች ስላላችሁ ደህና መሆኔን ልነግራችሁ ነው። ከዛ ባለፈ ደግሞ አንድ አስቤ የጨረስኩት ነገር አለ። ላስብ ምናምን ሲሆን አስቤ የጨረስኩት ነገር አለ። ያው ዊርድ እንደሆነ ይገባኛል፣ ግን ደግሞ ምንም ነገር በራሴ መጀመር እፈልጋለሁ። በራሴ ችግሮቼ ማለፍ፣ በራሴ ጠንካራ። ምክንያቱም አለኝ ያልኩት ሰው ጥሎኝ ሄዶ ብቻዬን ቀርቻለሁ። ሶ ከዚህ በኋላ ምንም የሚያስፈራኝ ነገር የለም። የምጎዳበት የሆነ ነገር እሆንበታለሁ ብዬ ምንም የማስበው ነገር ስለሌለ ቤተሰብ ዛሬ ሄኖክን ደውዬ ጠርቼዋለሁኝ። ያው የጠራሁትም ማለት ግር ሊላችሁ ይችላል፣ አዲስ ነገርም ነው ምናምን ወስኜ የጨረስኩት ነገር ነው። ከዚህ ቤት ልወጣ ነው። እኔ እንጃ። እኔ እዚህ ቤት ስቆይ በጣም ያስፈራል። አንደኛ የሆነ ደስ አይልም። ኢቭን ብቼን እንደሆንኩኝ ሳስበው እያስጠላኝ እየፈራሁኝ ነው ያለሁት። ብቼን እንደዚህ አይነት ሁኔታ ውስጥ መቀጠል አልፈልግም። ኢቭን እዚህ ቤት ውስጥ መኖር አልፈልግም። ቤት እየፈለጉኝ ነው። ብቼንም አይደለም ጓደኛ አግኝቻለሁ ማለት አለሽ ጓደኛ። ብቼን ከምኖርም ከእሷ ጋር መኖር ይሻለኛል። አሁን ላይ ደግሞ እዚህ ስቆይ ሞሪ ዋሰሱን እያስታወሰኝ ራሴን እየጎዳው ራሴን በቃ ማይሆን ስሜት ውስጥ ነው ያለው። ታውቁት አይደለ? የምታፈቅሩት የምትወዱት ሰው ካጠገባችሁ ሲለያችሁ ምን አይነት ፊሊንግ፣ ምን አይነት ስሜት ውስጥ እንደምገቡ፣ ምን አይነት ዲፕሬሽን ውስጥ እንደምገቡ የደረሰባችሁ ሰዎች ታውቃላችሁ። እና እኔ ያ ነገር ራቅ ብዬ በቃ ኢቭን አዲስ አበባ ውስጥ አይደለም ያሰብኩት። ትንሽ ሜቢ አዲስ አበባ ውስጥም ካገኘሁኝ እሺ፣ አዲስ አበባ ቤት ለመፈለግ ትንሽ ይከብዳል። አዲስ አበባ ውስጥ ካገኘው አሪፍ ነው። አዲስ አበባ ውስጥ ካላገኘው ከአዲስ አበባ ውጭ ለመኖር አስቤያለሁኝ። ያው ሳልሰናበታችሁም ይህንን ነገር እንዲሁ ባለበት ነው ትቼ መውጣት የምፈልገው። ምክንያቱም ከዜሮ ከባዶ አብዬ ነው መጀመር የምፈልገው ምንም ነገር እና አሁን ላይ የተረዱት ነገር ቤተሰብ ምንም ነገር ለማድረግ ስታስቡ በቃ የሆነ ሰው ከሌላችሁ በጣም ይከብዳል። በቃ እኔ አሁን የሆነ ነገር ማድረግ ስፈልግ ሁሌ አእምሮዬ ውስጥ የሚመጣው እሱ ነው። እንዴ እሱ ምናምን እዚህ እንደዚህ አይነት ስሜት ውስጥ እየገባሁኝ ያለሁት አንደኛ በዚህ ቤት የተነሳ ነው። ይሄን ቤት እሱ ነው የተከራየው። ይሄን ቤት በቃ ብዙ ነገሮችን እኔ ምንም አሟላዋለሁ ያልኩት ነገር አይደለም። በአብዛኛው ነገሮች እሱ ነው ያሟላው እና እኔ እዚህ ቤት መኖር አልፈልግም። በቃ ይህንን ቤት ደግሞ እንደዚህ ዝም ብዬ ጥዬው መውጣት አልችልም። ምክንያቱም እኔ መመለስ አልችልም። ውል ምናምን የተፈራረመው እሱ ነው። ስለዚህ ቤተሰብ ዛሬ ለሄኖክ ደውዬለት እየመጣ ነው። ቤቱን ለሱ እንዲሰጠው ፈልጋለሁ። የቤቱን ቁልፍ እኔ ጋር ነው ያለው። ለሱ እንዲሰጠው ነው የምፈልገው። ከዛ በኋላ እንደፈለገ መሆን ይችላል ቤቱ። እኔም እዚህ መቆየት አልፈልግም ብዬ ማለት የወሰንኩት ውሳኔ ነው። በጣም አየሁት ራሴን። በቃ እንዴት ልበላችሁ፣ በጣም የሚያስጠላ ስሜት ነው። ራሴን እየጎዳሁኝ ነው ያለሁት። በዚህ ሁኔታ ከቀጠልኩ ደግሞ የእውነት አውቃለሁ ራሴን በጣም እየተጎዳሁ፣ በጣም እያዘንኩኝ፣ በጣም እየተከፋሁኝ ነው የሚሄደው ነው። እንደዚህ እንዲፈጠር ስለማልፈልግ ቤተሰብ ይህን ውሳኔ ስወስን በጣም ከራሴ ጋር ተጣልቼ መሆን የለብኝም እንደዚህ ማድረግ የለብኝም ብዬ በጣም ብዙ ነገር ልትሉ ትችላላችሁ። ግን አሁን ላይ በራሴ ነው ነገር መጀመር የምፈልገው። እንዳድ ወጣት በቃ ብቻዬን ምንም ነገር ይቻለኛል ብዬ አስቤ ከዚህ ቤት መውጣት ነው የምፈልገው እና ቤተሰብ ያው ብዙ እንትን አልበላችሁ። ሄኖክ ሲመጣ ኢቭን ልብሶችን አዘጋጅቻለሁኝ። በቃ ሁሉ ነገር ማታ በቃ እኔ እንቅልፍ ሊወስደኝ ሁሉ አልቻለም። ማታ ነው ሁሉ ነገሮችን አዘገጃጅቼ የጨረስኩት እና ያው እሱ ሲመጣ ቁልፉን አስረክቤው ወደሚሄድበት ያው ለአንድ ነገር እንጀምር እንጂ መድረሻችንን ፈጣሪ ያቅልናል። መድረሻችንን ፈጣሪ ያሳምሯል እና ማንንም ተማምኜ አይደለም ታውቃላችሁ። የምተማመነውም አንድ የነበረው እሱ ነው፣ ሌላ ሰው አይደለም። እና ፈጣሪን ተማምኜ ማንም እንዲህ ብሎ የሆነ ሰው አይደለም ፈጣሪን ሁሉ ነገር ያስተካክልልኛል ብዬ እሱን ተማምኜ ነው እየወጣ ያለሁት እና ቤተሰብ ይሄን እስከሚመጣ እንጠብቀው። ቀኙን ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶኝ ቤተሰብ ማለት የወሰንኩት ውሳኔ አሁን ላይ ግራ እያጋባኝ ነው። ልክ ነኝ ልክ አይደለሁም፣ ግን ያው ልክ ነኝ ብዬ ነው የማስበው። ምንም በቃ ከዚህ አይበልጥብኝም ማለት የምወደውን የማፈቅረውን መጣምስ
በራ ክፍቺ ማደር በቃ ካሜራም ተይዟል። ማርክ ነው የገዛቸው። ያው ግልጽ ነገር ነው እንግዲህ የሚታወቅ ነገር ነው አለ። ያው ዛሬ ለአንድ ላስቸኳይ ነገር ነው የፈለኩት ማለት እንደ መልእክት አድራሽ ነው እንደ ባለውለታዬ ቁጥር ያው ብዙ ነገሮችን እንትን ብላኛል። ያው ታውቃለህ እንዲህ ነው ብዬ ባለውለታሽ ነኝ ማውራት አይጠበቅብኝም እና ዛሬ አንድ ነገር እንድትተባበረኝ እፈልጋለሁ ማለት ነው። ይሄ የቤት ቁልፍ ነው። እንዴት ብዬ እንደምነግርህ አላውቅም። ይሄ ሁሉ ቁልፍ እያለ ማለት ይሄንን ቁልፍ ለማርክ እንድትሰጠው ፈልጋለሁኝ ማለት ያው ይሄንን ቤት የተከራየልኝ እሱ ነው፣ ፈልጎ የሚያገኘልኝ እሱ ነው። አሁን ላይ እኔ የምሬ ነው ይሄኔ አሁን ላይ እኔ መኖር አልፈልግም እዚህ ቤት ውስጥ። ምክንያቱም ስንት ቀን 2 ቀን በጣም ኢቭን ስደውልላ ስልክ እያነሳሁላት እና የት ልትኖሪ ነው? እሱን ፈጣሪ ያውቀዋል። እግዚአብሔር ከዚህ ቤት አትወጪ። እኔ ማርያም ነው የምሬ ነው። እኔ እዚህ መቆየት አንቺ ከዚህ ቤት አትወጪ። እንግዲህ ይሄኔ አስጨርሰኝ በቃ። እኔ እዚህ መቆየት እዚህ መሆን አልፈልግም። ኢቭን እሱን የሚያስታውሰኝ ነገር ምንም በቃ በጣም እየደከመኝ እየሰለቸኝ ነው ያለው እና እዚህ በቆየው ያህል በቃ እማይሆን ቁስል እየቀሰቀስኩ ነው ያለሁት። እማይሆን ስሜት ውስጥ እንድገባ ነው በቃ ራሴ በጣም እየተሰማኝ ነው ያለው። በጣም እየተጎዳሁ ነው ያለሁት። በቃ ከሱ ጋር ያሳለፍኩት ነገር ትዝ እያለኝ ራሴን ማውቀስ ራሴን እንደሆነ ነገር ማየት አልፈልግም። እንደ ተጎጂ ኢቭን ማየት አልፈልግም። በቃ ከዚህ በላይ ደግሞ ምንም ሊመጣ አይችልም። ከዚህ በላይ ጎዳበታለሁ የምለው ምንም ምክንያት የለም። የተጎዳሁት ይበቃኛል። ብቻዬን ሆኜ ይሄኔ አይደለም ብቻዬን ሆኜ ያለቀስኩባቸው ቀናቶች ይበቃል። ድጋሜ ሌላ ነገር ውስጥ መግባት አልፈልግም። ገባ አይደለም? የሚያስጠላ ከዚህ ቤት ወጥተሽ የት ነው የምትሄጂው? ሁለቴ እኮ ቤትሽ ነው የራስሽ ቤት ተከራይተሽ የምትኖሪው። ማርክ አግኝቶልሽ የራስሽ ቤት ነው። ከዚህ ወጥተሽ የት ነው የምትሄጂው? ከቤተሰብ ተጣልተሻል። ምን ማለት ነው? እኔ ሰው አይደለሁ? እኔ ሊና የለኝም እንዴ? ከዚህ ቤት ስትወጪ ዝም ምለው እንግዲህ ይሄኔ መሄድም ካለብኝ ወደ ወሎ ወይ ደሴ እሄዳለሁ። ችግር የለውም። የት ነው የምትሄጂው? የትም አትሄጂም። እሱ ሲጀምር እዛ ነፍ እንዲህ ነገር ነው የተበላሸበት። ተመልሶ እንዲመጣ ይችላል ወይ ታስሮ እንዲቀርልሽ ይችላል። አሁን በዚህን ጊዜ ታስፈልጊዋለሽ እሱ እኔ ባስፈለገኝ ጊዜ እኔ ባስፈለገኝ ጊዜ አትሄድ ብዬ ለምኜዋለሁ አይደለ? ጥሎኝ እንዳይሄድ እንዴት እንደነበርን ታውቃለህ፣ እንዴት እንደሆንን ታውቃለህ። ሶ የኔ ስሜት ምንም ሳይመስለው የኔና የሱ ፍቅር ምንም ሳይመስለው ሄድ አይደለ? እሺ ይሄድ። ፈጣሪ መንገዱን በሄደበት ስለማይደርስ ይችላል ወይም እዛው ሊቀር ይችላል ታስሮ። የሚያሳስር ነገር ምንም አይኖረውም። ምን ሊያሳስረው ይችላል? ደውዬለት አውርቼዋለሁ። ብዙ ነገር ተበላሽቶበታል። የምሬን ነው እውነት። እንደገና ደህንነትሽን እየጠየቀኝ ነው። ብዙ ነገር ለማድረግ ከኔ ጋር እያወራ ነው ለአንቺ። አንቺ ደግሞ የለሽም ስትባይ እሱ እዛ ሰው ሀገር ሆኖ የሆነ ነገር ቢሆን ጸጸቱ ናቸው። መስቴል እንደምትወጂው አውቃለሁ። እኔ እጠላለሁ እያልኩኝ በቃ። ስለዚህ አንቺ አሁን ደህና ስትሆኝ ነው እሱም ደስተኛ የሚሆኑ። ደግሞ ይመጣል ግን መዛና ቆየው ነገር የለም። እሱ ይመጣል እያልኩኝ በተስፋ ማለቅ ያለብኝ ላይፍ የማበለሻሸት ነው። በተስፋ ቆይም ግፋ ቢል 1 ወር ቢቆይ ነው አይቀርም። እሺ 1 ወር ቀላል ነገር ነው። ብቻዬን ቤዚ በእናትሽ እኔ ልንገርህ፣ እኔ በቃ አይገባህም። በቃ ስሜቴ እኔ ይገባኛል። ማርያምን አይገባህም። አልተረዳኸኝም። ልትረዳኝም አትችልም። በቃ ሊገባህ አይችልም። እኔ አንድ ነገር እንድታደርግ ነው የምፈልገው። በመጣበት ይምጣ። ፈጣሪ በሰላም ያስመጣው። ይሄንን ነገር እንድትሰጠው ፈልጋለሁ። ገባ? እንደዚህ አትጠይቀኝ። እኔ ህሊና አለኝ። ሴት ልጅ እንዴት ነው የትም ቦታ መሄጃ ሳይኖርሽ የትም አትሄጂም። ይሄን የምወርቅበትን ምንም እልበትን የሚባል ነገር የለም። ጓደኛዬ እኮ ነሽ፣ እህቴ ነሽ። እንደዚህ የሚባል ነገር የለም። እውነት እኔ አልፈቅድም። የፈለገ እኔ ደብድበሽ የምትወጪኝ ከሆነ እሺ። እኔ ሁሉ ነገር ጨርሻለሁ። በዚያችን ላይ ልብሳችንን ሙሉ አዘጋጅቻለሁ። ሁሉ ነገር ጨራርሻለሁ። የቀረኝ የአሻንጉሊት ይሄ ፍራሽ ነው። ይህንን ነገር ደግሞ እኔ መንካትና ልወስዶ የምችለው ንብረቶች አይደለም። ገባ? ይሄ ነው በጣም እንትን እያልከኝ ነው። እኔ ደክሞኛል፣ ሰልችቶኛል። ገባ አይደለ? ግዴታ እኔ ውስጤን ስሜቴ ምን ማለት ነው? እሱ ጥሩ መሄዱ በጣም ጎድቶሻል። እኛንም ጎድቶናል። ልክ ነሽ። ምንም ነገር ሳይነግረኝ ግን ደግሞ አንቺ እንደዚህ ሆነሽ የሚለወጥ ነገር አለ
እኮ ቢያንስ ራሴን ላዳምጥ። ይሄ እዚሁ አዳምጪ፣ ማንም አይረብሽሽም እባክሽ። እዚሁ የሚመጣብኝ እሱ ብቻ ነው። ማርያም ምንም አይመጣብሽ። ቤቱን እንቀያይረዋለን። እኔ ውስጥ ያለው ልቤ ውስጥ ያለው እኮ ማንም ሰው ሊቀይረው የማይችለው ነገር ነው። ማንም ሰው ሊለወጠው የማይችለው ስሜት ከኢትዮጵያ እንኳን ክብቶች አይለቅሽም። ልብሽ ውስጥ ነው ጊዜም ቢሆን በቃ እኔ ከራሴ ጋር ለብቻዬ ጊዜ ያስፈልገኛል። ብቻዬ መሆን ነው የምፈልገው። ኢቭን ከዚህ ሰፈር መውጣት ብችል እንደውም ከአዲስ አበባ ነው የምወጣው። ኧረ ቤዚ ማርያም የምሬን ነው። ይሄኔ የእውነት ነው የምልህ። አደራ ብሎኝ እኮ ሄደው ለእኔ ነው። እኔ አደራ የልብላ ታዲያ አንቺን እኮ አደራ ነው ያለኝ። ቢያሳስበው ነገር የኔ ጉዳይ ቢያሳስበው ቀድሞ ሁሉ ነገር ይነግረኝ ነበር። ያሳስበዋል። እኔም እኮ ግራ እኮ ገብቶኛል። እኔም እኮ ለምንድን ነው ሳትነግረን የምትሄደው ብዬ የተሻለ ስጨቃጨቅ እሱን እኮ ነው የምልህ። ገባ ለእኔ እሺ፣ እዛ ሆኖ እኔ ምን ሊሰማኝ ይችላል? ምን እንዳስብ ሴት ነኝ፣ ብዙ ነገር አስባለሁ። አለኝ የምለው እሱ ብቻ ነበረ። እሱ ከህይወቴ ሲወጣ ምን እንዳስብ ነው? አይ ችግር የለውም በመጣው ጊዜ ይምጣና ህይወቴ ውስጥ ይገባል። በዚህ እኔ ብዬ ነበር። አይሳክልክም ብዬዋለሁ። እኔን አስለቅሶኝ ሄዶ ያውቀ ነው እኮ ምንም አልቀናውም። ለራሱ ማደጋ ላይ ነገር እሱ ይቅጣመውም አይሆን ችግር አይደለም። በቃ እሱ የሆነ ነገር ሲሆን እኔ ራሴ ይሰማኛል። በጣም ነው የሚሰማኝ እሱ ነገር። ግን ደግሞ ይበቃኛል። እኔ ማለት በዚህ እኔ እንጃ እንዴት ብዬ እንደምነግርህ አላውቅም። እንደዚህ ሁኔታ ውስጥ መግባት አልፈልግም። ገባ አይደለ? በቃ እኔ በጣም እየደበረኝ ነው ያለው። ምን እንደማደርግ ህይወቴን እንዴት እንደምመራው ሁላ ግራ እስኪገባኝ ድረስ እቺን ለቀን 3 ቀን በጣም ነው የተጨናነኩት። በጣም አላውቅም። በቃ እኔ እንጃ የሆነ ስሜቱ አይገባህም። ይሄኔ ገባ ክላሴን በስነ ስርዓት መማር አልቻልኩኝም። በቃ ይሄ ቤቴ አይደለም፣ የኔ ቤት አይደለም። የእውነት የኔ ቤት አይደለም። ብቻሽን የምትኖሪበት የራስሽ ቤት እኮ ነው። ቤዚ የት ልትሄጂ ነው? እሺ ነበር ፈጣሪ ቃል የምሄድበት። አንቺ የምትሄጂበት ቦታ ነው የምሄዳለሁ። እኔ እኮ አደራ ከወንድሜ እኮ የተሰጠሽ አደራ ነሽ። የምትፈልገውን ነገር አድርግላት እኔ እስክትመለስ። የምፈልገው ነገር ከሆነ ቃል ገባልኝ። አንድ ነገር እፈልጋለሁ። ማርያም እንፈልጋለን። ሌላ ነገር ነው። ቃል ገባልኝና እኔ አደርጋለሁ። ማርያም ነው የምሬ ነው። ቃል ገባልኝ። ቃል ትገባልኛለህ? አደርጋለሁ። እኔ ችግር የለም። እሺ በእናትህ ይዤ ካለ ይሄን ቁልፍ ይሄንን አልሰጥም። ቤዚ ምን ሆነሻል? እግዚአብሔርን እኔ አልሰጥም። ከኔ ጋር ደግሞ ልትጠይ ነው? እግዚአብሔርን አይሆንም። ቤዚ አይሆንም። አይሆንም። በእውነት አይሆንም። በቃ በጣም ነው አቅለሽለሽኝ ሁሉ ነገሬ። ህይወቴን እንድጠላው መሆን አልፈልግም። ህይወቴን መጥላት አልፈልግም። ገባ ሶ ቢያንስ እንኳን ለእኔ ትንሽ ክብር ካለህ እኔ ነው የምትወደው። እኔ አከብርሻለሁ፣ ወድሻለሁ። እንደቴ ነሽ። በጣም ትልቅ ቦታ አለሽ ለኔ። ግን አይሆንም። በቃ እንደዚህ የትም ቦታ እንድትሄጂ አልፈቅድም። እኔ ሲጀመር ማርክ እንኳን አደራ እንኳን ባይለኝ አንቺ የትም ቦታ ስትሄጂ ዝም ብዬ አላይም። አንድ ይልሽ ቤዚ ይልሽ አይቆይም። እሱ መምጣቱ አይቀርም። ወይ ታስሮ ይቀራል። እኔ ጭንቀት ላይ ነኝ። ወይም ደግሞ ተበላሽቶበታል ብዙ ነገር። በቃ ያሰበው ነገር ምንም አልተሳካለትም። ሰው ሀገር ሄዶ አንድ ክፍል ውስጥ ከዚህ እንዳትወጣ ነው የተባለው። የት እንደሚሄድ እኔ እንጃ። እኔም ግራ ገብቶኛል። ተመልሶም ሊልኩት ይችላሉ ወደዚህ። ስለዚህ አሁን አንቺ ጠንከር ብለሽ ነው መቆየት ያለብሽ። አውቃለሁ ትቶሽ እንደሄደ ኢግኖር አድርጎሽ እንደሄደ አውቃለሁ። ግን ደግሞ በቃ ብዙ ነገር ሊያስተካክል ነበር ሄደው፣ አልተሳካለትም። አንቺ ደግሞ ከዚህ ወጥተሽ እኔ አደራዬን በልቼ እሱ እንደገና ሲሰማ እኔን ነው የሚገለኝ። እንደገና እሱ እዛ በጭንቀት ነው የሚሞተው። ምን ሆነሽ ነው ቤዚ? እኔ እንድትነግረው አልፈልግም በመጀመሪያ። እሺ የት ሄጃለሽ? የሆነ ነገር ብትሆኚ ሴት ልጅ እኮ ነሽ ቤዚ። ማንም እኮ የለሽም። ይሄ አዲስ አበባ ነው። እንኳን ለሴት ልጅ ለወንድ ልጅ የማይሆነው ታውቂዋለሽ። የአዲስ አበባ ልጅ ታውቂዋለሽ። ሁሉ ነው። እኔ እሱ ሳይገባኝ ቀርቶ አይደለም። ገባ። ሁሉ ነገር አስቤበታለሁ። ሁሉ ነገር ገብቶኛል። እኔ ቤዚ ስቴጅ ብቻዬን ላልችለው እችላለሁ። እኔ የምትፈልጊውን አደርጋለሁ። እባክሽ ነው። እኔ ምንም እኮ እኔ የምፈልገው ነገር ከዚህ ቤት መውጣት ነው። ከዚህ ቤት አትወጪም ቤዚ፣ ከዚህ ቤት አትወጪም። የምሬን ነው። እውነት እኔ ተረዳኝ። የምር በቃ ትንሽ እንኳን የምታስብልኝ ርህራሄ ካለክ ቢያንስ እኔ ራራልሻለሁ በደንብ። ግን ከዚህ ቤት እንድትወጪ ግን እኔ እንደዚህ አይደለም። በቃ ለእኔ መራራት እንድታሳየኝ የምፈልገው ቢያንስ ይህን ነገር ብለት አድርግልኝ። እኔ ለአንተ ሳልነግርህ ዝም ብዬ መውጣት እኮ አቅቶኝ አይደለም። እሱን እነግርሃለሁ ከሄድኩ በኋላ። ሲጀመራቶች ምን እኮ የትም ቦታ እንዳትሄጂ የሚከታተልሽ ሰው እኮ አለ የሚጠብቅሽ። እኔ አሁን ነፃ ልጅ አይደለሁም። ገባ አይደለ? ተቆጣጣሪ ለእኛ ነሽ። ከፈለግሽ አኩርፊ። ለእኛ ነሽ ትንሽዬ፣ ለእኔ እህቴ ነሽ ትንሽዬዋ። ስለዚህ የትም ቦታ አትሄጂም።
የትም እኔ ቤዛ አታሳምኝ። በእናትሽ ይዤሻለሁ። ትንሽ ቀን ነው እንታገስ። ትንሽ ቀን ነው። ትንሽ ቀን እስከ መቼ? ትንሽ ቀን ነው። ህይወቴ ላይ መጫወት እኮ ነው። ህይወቴ ላይ የማይሆኑ የማይረቡ ትንሽ ቀን ነው። ሐዘንሽን በልብሽ ያዘንሽበትን ነገር ተይለት። ይቅናው፣ ተመልሶ ይምጣ። እኔ ይቅናው አይቅናው ብዬ አንድ ቀን አንቺ እኮ ክፉ ነገር እኮ አላሰብሽም። እኔ እንደዚሁን እኮ አላልሽም። ግን ሐዘን መጥፎ ነው። ግን ደግሞ በቻልሽው አቅም በእናትሽ ይምጣ። በቃ ወደዚህ ይመጣል። እባክሽ ይመጣ። ስለዚህ አንቺ ተረጋጊ። ውስጥሽ ተሰብሯል አውቃለሁ፣ ግን አታረጋጊ። ምንም መረጋጋት እባክሽ ነረቤዚ፣ እባክሽ ምንም የምረጋጋው ነገር የለም። እባክሽ ለኔ ስትይ እባክሽ እስቲ ምን ይፈጠራል ብዬ የሚፈጠረውን ነገር ታያለሽ። ወደዚህ እንዲመጣ ነገሮችን እናስተካክላለን፣ ይመለሳል። ግን እባክሽ አውቃለሁ እኮ እንደደከመሽ ሁሉም ነገር ይገባኛል። ስሜትሽ ሳይረዳኝ ገብቶኛል። እውነት ከቤተሰብ ጋርም ሰላም አይደለሽ። እንደገና እሱ ትቶሽ ሲሄድ ብዙ ነገር ውስጥሽ እንዳለ አውቃለሁ። ግን በዚህ ሁሉ መሀል ደግሞ አብረውሽ የሚወዱሽ ሰዎች አሉ። እኔ ያለው የሚወዱሽ ቤተሰብ አለሽ። የት ነው ቴጂ? ቤዛ አይሆንም። እባክሽ ኧረ እባክሽ ተለመኝ። እሺ በማርያም ልቀቀኝ። እሺ አልሄድም። እሺ እኮ ፕሮሚስ እኔ አደራ ብሎኛል ማርቆስ። አንቺ ሄደሽ እሱ ነው የሚገለኝ፣ ከኔ ጋር ነው የሚጣላው። በቃ እሺ ቁጭ በይ። እሺ በእናትሽ የምትፈልጊውን ነገር እናስተካክላለን። እኔ አስተካክላለሁ የምትፈልጊውን ነገር። ግን አደራ ብሎኝ ነው ሄደው። የትም እንድትሄጂ አልፈለገም። እዚቹ ቁጭ በይ። የምትፈልጊውን ነገር ሁሉም አዘጋጃለሁ። እሱም እያመቻቸ ነው። እባክሽ ማን አየልኝ ጠጋ ያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ። አታልቅሽ በእናትሽ ትንሽ ቀን እሺ፣ ትንሽ ቀን በቃ ልድም። ግን ትንሽ ቀን ነው። ምንም የምታስበት ነገር የለም። ምንም ማለት ተበስ ማለት ነው። እኔ ላንተ ስል ነው። እሺ ቤዚ፣ አንድ ማይሆን ነገር ከተፈጠረ እኔ ከዚህ ቤት እወጣለሁ። ምንም አይፈጠርም። ምንም ነገር አይፈጠርም። ምን ይጠብቃለሁ? ሁሉንም ነገር በእናትሽ እሺ፣ እሺ፣ በቃ አታልቅሽ።